باب التناوب في العلم ورناو التناوب في العلم من دينه أنتنا عندي سو مسألة عندك كوابين ولا شوت يا أنت سرا عندك تسرا عندي نيو سرا عندي علم كرت هيرال ما تان ما يكرر نجد ما ينجي متى يهني يا ترى سيكرون ورسول الله يتتكعككم على ما كان علم كتم علوم الحديث ما ويت سبحان الله فضل تعرفنا غير فضل كهونون متياتي يزوهون حدثنا أبو اليمان قال أخبرنا شعيب عن الزهري قال أبو عبد الله وقال ابن وهب أخبرنا يونس عن ابن شهاب عن عبيد الله بن عبد الله بن أبي ثور عن عبد الله بن عباس عن عمر رضي الله عنه أنه قال كنت أنا وجار لي من الأنصار في بني أمية بن زيد وهي من عوالي المدينة وكنا نتناوب النزول على رسول الله صلى الله عليه وسلم ينزل يوما وأنزل يوما يفسر له نوكو كنا نتناوب ملون ينزل يوما وأنزل يوما ما لا تكون يوما فإذا نزلت جئته بخبر ذلك اليوم من الوحي وغيره وإذا نزل فعل مثل ذلك فنزل صاحبي الأنصاري يوم نوبته فضرب بابي ضربا شديدا فقال أثمه ففزعت فخرجت إليه فقال قد حدث أمر عظيم قال فدخلت على حفصة فإذا هي تبكي قلت طلقكن رسول الله صلى الله عليه وسلم قالت لا أدري ثم دخلت على النبي صلى الله عليه وسلم فقلت وأنا قائم أطلقت نساءك قال لا فقلت الله أكبر سيد عمر رضي الله تعالى عنه لجاچون አደራ ይላሉ አደራ ነብያችን እንዲያተስቆጭብኝ አደራ እሳት እንዲያትማግኝ ያንቹም ብቻ የእሳት ማገዱ እንዲያታረኝ ይላሉ የምትፈልጊው ነገር ታለን እንጥይኝ ይላሉ وما ذلك ነብያችን አለይሂ ሰላቱ ወሰለም እንግዲህ ሴቶች መቼም የግሊብን الكرام ويغلبهن اللي امروا ትላልቁን ሰው ነው የሚያሸንፉት እነሱ አይደለም ያንኛው ወልጋዳው ሰው ነው ምናምኑ በጥፊው በምኑ ነው የሚያሸንፋቸው አላህን ማይፈራው ነው እና እንደ ሀብታሞቹ ሴቱ ወርቁንም ምኑንም ነገር ይያሉ ሲያሸግሯቸው እሳቸውም ደግሞ ትንሽ እንደማማለባቸውና አንዲት ለየት ያለች ፈውቅ ነገር አለች እዛች ወር እንግዲህ ማሉና ዛይ ተቀመጡ አስሐብ الرسول በጣም ተጨነቀ ተረሱ ፈተው ይሆናል ከበረሰለ እኛ ምን ነፍታ ምን ይሻለናል ይህን ሰዎች እንግዲህ አንድ ሴት አንሷሮች አሉ አንሷሮች ሚስቶቻቸው ያሸንፏቸዋል ይቀልቧቸዋል ወንዶቹን ሙሃጅሮች ወንዶቹ ሴቶችን ያሸንፋሉ የሙሃጅሮቹ ሴቶች የአንሷሮቹ ሴቶች ጋር የተገናኙ ጊዜ ዙሃብረው የኖሩ ጊዜና መድፈር ያዟቸው ሙሃጅሮችን ቀጥ ብለው መነጋገሩን እኮ ነው መድፈር የሚለው ሌላ ነገር የለውም እንጂ አሳቦች መካከል ሌላ ነገር የለም ሰይድ ዑመር አንድ ነገር ሲዋሩ ሴትዮዋም ደብልቅ አድርገ ምን አገባሽ አሉ ሰይድ ዑመር አረ ሞላላሁ አንተስ አሉ ያንተ ልጅ አይደለችም እንደ ነብያችን አስቆጥታችሁ አሁን አኩርቶ ተቀምጦ የለም እንዴ አለችው አሉ ይሄም ብለው እንዳለ ይሄ በተራ ዒልም የሚቃሩ ሰው መጣባለ ነው በሩን መጣና ሰይድ ዑመርን በር ቆረቆሮ ማነው ሲሉ አሰምሁ አለ ሰውየው አለው እዚሁ ሲል ጊዜና አሁን አለው ጃት ገሳን አሉ ገሳን መሊኩ ገሳን እንግዲህ ጦር ያዘጋጀ ነው መዲና ለመውረር የሚባል ኢንፎርሜሽን አለ በጥንቃቄ ነው ያሉት ማለት ነው አስሐብ الرسول አይደለም ተዚህ በለዳ አደጋ ነው የመጣው ምንድን ረሱል ተንፈዙን አጥቷል መስሎት ነው እሱ ረመላል እንደዚህ ኩኖ አላ ነው እንዳሉ ሁለቱም ወደ ደርሶታል ማለት ነው በኋላ ተነሱና ሐፍሳ አንጂ ፈቷችን ነብያችን ያለቅሳሉ ሐፍሳ አላውቅም መረህን ሳላውቀውም በሄዱ ደግሞ እንደዚሁ ሌሎችም ነው ሙሰለማ አካባቢ ሄዱና ደግሞ ፈቷቸው ድሮውንም አደራተላቸው ነበር አሉና ሙሰለማ ጋር ትንሽ ወንጀል ተባባሉ ወይቀር ዑመር አሉ ሙሰለማ ማንኛውም ነገር ላይ እንደው መግባት ተወዳለ ነብያችንና ተዳረው መሐከል ገባህ እንደ ዛሬ ደግሞ አሉት ሙሰለማ ረዲየላሁ ዐንሃ ተነስተው ሄዱ ተበሩ ላይ እንግዲህ በረኛ አርገዋል እዛቸው ሽባው ላይ ዛይንቱና ፎቋ ላይ እቺ ነብያችንን ልግባው አይበልልኝ ሀዲና ጠይቃቸው ዝማው አረ ያ ዑመር ዝማሩ አሁን ጠይቅልኝ ተመልሶ ደግሞ 3 ጊዜና ሐፍሳናት ያጠፋችሁ ማለት ነው አኮረፉት ነብያችን አለይሂ ሰላቱ ወሰለም የኔው ልጅ ናት ይሄን ነገር ያነሳቸውና ናበልልኝ አሉ እንደገና መጡ
ቢያወት ገመድ ያልጋ ላይ ነው የተኙት። ማከለ ያነጥፋት ነገር የለችም። አዎ ቀጥ ሲሉ ጊዜና ይሄ ሰሌን መሰለ ሰሌኑ ዛቻቸው ላይ አስሯል ማለት ነው። በኋላ አንተ አለ هذا الحال يا رسول الله እነ ፉላን እንዲህ ያለ አገር ላይ እንዲህ ያለ ቅንጦት ላይ እየተቀናጡ አንቱ እንዲህ ሐሲል ላይ እንዴት ተኛለህ አላቸው። يا ابن الخطاب أما ترضى أن تكون لهم الدنيا ولنا الآخرة مرحبا تقول فقالوا لنا تنس للجوات አሏቸው مرحبا ተጫወታ ይሄንን ነገር فبقر له القصة سلمة من اللي አለችኝ ከዛ አሏቸው ጊዜ ነብያችን ፈችረካሉ እዛ ቦታ ላይ ምን ንብረት አለ ብትሉ አሉ እንዲህ አይን የሚያነቁር ነገር በግራ በቀኝ ምንም እዛ ገደፍ ያሉ የጥጃ ቆዳዎች የደረቁ ቆዳዎች እና ቀረጥ የተሸመጠጡ እንትን ቀረጦች ማልፊያ እኮ ማለት ነው እንጂ ምንም ነገር የለም ማለት ነው። አማ ተርዶ أن تكون لهم الدنيا ولنا الآخرة الله እንዴት ያለ ሸህ ነው ብሎ ያቀራቸውና ዑመርን ሸህ እኮ አቅርቷቸው ነው። አንድ ቀንማ ሸህ ሁሴን ዳውቻ አዳም አላህ በቃ እነ ሸህ ሰሚር ጋራ አላህ በቃ ቅራአትን ጋራ ቆይተን አብዱማ አብደል ማን ነው የሚባለው ይሄ ለመርከዙ የቆመው አንደኛው ሼህ አብዱል ከሪም ሳይሆን ሌላው ቀይ ረዘም ያለ ሸበቶ